ጋይስ እናንተ በዚህ ሰዓት በሌላ ጉዳይ ቢዚ ሆናችሁ ሊሆን ይችላል። ነገር ግን በአቶ ጌታቸው ረዳና በአቶ ጀዋር መሐመድ መካከል ከፍተኛ የተባለ ጉዳይ መነሳቱን በዚህ ሰዓት እየተመለከትን እንገኛለን። አቶ ጌታቸው ረዳ ዘለግ ባለ ጽሁፋቸው በቀጥታ ለአቶ ጀዋር መሐመድ አንድ ጥብቅ የተባለ መልእክትን አጋርተዋል። በጽሁፋቸው ላይ አቶ ጌታቸው ረዳ እንኳን ደስ ያለ ወንድም ጀዋር ሲሉ የጀመሩ ሲሆን ለጠቅላይ ሚኒስትሩ ያለህን የግል ተቃውሞ ከኢትዮጵያ የረጅም ጊዜ ስልታዊ ጥቅሞች ጋር ያለማቋረጥ የምታደበላልቅበት መንገድ በጣም የሚገርም ነው ብለዋል። እንደምትመለከቱትም ገዢው ፓርቲን መጥላት በመንግስት ፖለቲካና በሀገር ብሔራዊ ጥቅሞች መካከል ልዩነት የማድረግ ግዴታ ላይ ነፃ አያደርግም ሲሉ የገለጹ ሲሆን ባለፉት ጥቂት ቀናት ውስጥ ታዲያ አንተ በአንድ ወቅት የጠቅላይ ሚኒስትሩ ወዳጅ የነበርክ አሁን ደግሞ ድምጽህን ከፍ አድርገህ የምትተች ኢትዮጵያ በሱዳን ግጭት አውድ ውስጥ ስልታዊ ጥቅሞቿን ለመጠበቅ የምታደርገውን ጥረት በተደጋጋሚ ጥቃት አንስተ ገልጻል ሰንዝረሃል ብለዋል። አቶ ጌታቸው አቶ ጀዋርን እንዲህ ሲሉ ይጠይቃሉ። ኢትዮጵያ በከባድ የጂኦፖለቲካዊ ፉክክር በሚታወቀው ቀጠና ውስጥ እንደ አንድ ተመልካች ብቻ መሆን አለባት ብለህ በቅንነት ታምናለህን የሚል ጥያቄ ያነሱ ሲሆን በሱዳን እየታየ ያለው አሳዛኝ ሁኔታ በውጭ ጣልቃ ገብነት እየተባባሰ መሄዱ እውነት ነው ብለዋል። ነገር ግን ኢትዮጵያ የራሷን ጥቅም በማሳደድ ረገድ ልዩ አይደለችም ሲሉም ነው የገለጹትም። ደግሞ ግብጽና ሌሎች ቀጠናዊ ተዋናዮች ገለልተኛ አስታራቂዎች አይደሉም፣ ይልቁንም ግጭቱን ወደሚፈልጉት ወገን እንዲያደላ ሁኔታውን በንቃት እየቀረጹት ነው ሲሉ አቶ ጌታቸው ገልጸው ራስን እንደ ፖለቲከኛና አክቲቪስት ብታስቀምጥም አቋም ግን ለብሔራዊ ደህንነትና ለስልታዊ ጥቅሞችም ቋንቋ ጥላቻ እንዳለ ያሳያል ሲል በከፍተኛ ቃላቶች አቶ ጌታቸው ረዳ አቶ ጀዋር መሐመድን ተችተዋል።